ያው ከልጅ የሚበልጥ ነገር የለም። የትኛውም አይነት አጋጣሚ ላይ ልትሆኑ ትችላላችሁ። የሆነ ታይም አመቻችታችሁ ለ5ም ለ10ም ደቂቃ ቢሆን ለልጃችሁ ሰዓት ታጣላችሁ ብዬ አላስብም። ስፔሻሊ አንድ አይነት ሀገር፣ አንድ አይነት ከተማ ውስጥ አንድ አይነት አካባቢ እየኖራችሁ እንደዚህ አይነት ጋፕ መፈጠር አለበት ብዬ አላስብም። ግን ደግሞ የተፈጠረውንም ነገር አብረን የምናየው ይሆናል እና ያው ሁሉንም ነገር አብረን የምናውቅ ይሆናል። ደስተኛ ይሆናል ብዬ አስባለሁ እንደኔ። ምክንያቱም ያው በዚህ አጋጣሚ ልጁን ሊያገኝ ነው። በዚህ አጋጣሚ ልጁን ሊያይ ስለሆነ ደስተኛ ይሆናል ብዬ አስባለሁ። ቦቾስ እንዴት ነው? አላፈቀህም አባቱ? ምንድነው ወደ ኋላ እስቲ ወደዚህ። አዎ ደግሞ ይሰማል። እናንተ አንዴ ድገም ወደዚህ። ያው ቦቾ ጎበዝ እና ያው ናፍቆታል ብዬ አስባለሁ። እንግዲህ ሲያገኘው ደስተኛ የሚሆን ይመስለኛል። እንዲሁም ደግሞ ቡቺ ያልናፈቀህም አንተ? እኔ ልጅ፣ እኔ ሽታ፣ እኔ ጠረን፣ እኔ ፍቅር እና ያው እንግዲህ ሲያገኘው ምን አይነት ፊሊንግ እንደሚያሳይ ምን እንደሚል ምናምን አብረን የምናይ ይሆናል። እንግዲህ ማለት አብዛኞቻችሁ እንደገመታችሁት ላይክ ማለት ብዙ የማይሆኑ ነገሮችን እያሰባችሁ ነው ያላችሁት። ላይክ አለ አይደለ ሰላም ከፈጠርን በኋላ የሌላ ነገር ምናምን የሚፈጠር ነው እየመሰላችሁ ያለው። እኔ ደግሞ ኦልሬዲ ሰላም ከሆነም በኋላ ሁሉንም ነገር ላይ እንደ በፊቱ ባይሆን እንኳን ግን ደግሞ አለ አይደለ ከልጁም ጋር በሰላም እንዲገናኝ የሆነ ህግ የሚያስቀምጠለት ታይም ነበረ። ያንንም ታይም ከዛም ታይም ውጪ እየመጣ ማየት እንደሚችል ብዙ ጊዜ ደጋግሜ ነግሬዋለሁ። መጥቷል አባት ዌልካም አቀባበል አድርግለት።